አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ ውድ ያሱ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። ዛሬ በቃ ደስ በሚል ለየት ባለ ነገር መጥቼላችኋለሁ ማለት ነው። እርግጠኛ እናንተም ትደሰቱበታላችሁ ብዬ አስባለሁ። እና እስኪ ዛሬ ሰርፕራይዝ አለ ለእናንተ ለባሌም ማለት ነው። እና በጣም ነው ደስ የሚል ነገር ነው ማለት ነው። እና ባሊናውን ሰርፕራይዝ እና እንግዲህ ውዶችዬ አሁን ባለቤት የሚመጣል እሱንም ሰርፕራይዝ አደርጓለሁ ማለት ነው። እና እንግዲህ ለእናንተም ያው ግን ለእናንተ መጀመሪያ እነግራቸዋለሁ፣ ምክንያቱም የእሱን ሪያክሽን ማወቅ ስላለብን ማለት ነው። እና ምን ይደሰታል ብዬ አስባለሁ። ያው ይደሰታል፣ ማንም ሰው ጣላል ብዬ አላስብም። ሰርፕራይዙ ማለት ነው ደስ የሚል ነገር ነው። ደግሞ እኛ ፈልገን ሳይሆን ከላይ የሚሰጠን ነገር ስለሆነ ማለት ነው። እኔ በቁስ በገንዘብ የሚገመት አይደለም። እና በጣም ነው ደስ ያለኝ። እና እንግዲህ ዛሬ መጀመሪያ ከእናንተ ጋር ለመጨረስ ያለብኝ እና ዛሬ እንግዲህ ባለቤቴ አሁን ከስራ ይገባል እና ሴታፕ አስተካክዬ ነው ማለት ነው። መግቢያው ሰዓቱ ነው። ዛሬ በአጋጣሚ ሆኖ እንግዲህ ቼክ ሄጄ ነበረ ማለት ነው ራሴ ቼክ ለማድረግ እና አልሐምዱሊላህ ቼክ አድርጌ ነበር እና እርጉዝ መሆኔ ተነግሮኛል ማለት ነው። በጣም ነው ደስ ያለኝ እና እርጉዝ እንደሆንኩ ተነግሮኛል እና በጣም ነው እሱም ደስ ያለኝ። ያው ማለት ያው እየጠበኩት ነበር፣ ግን ያው አንዳንዴ ሴት እና እንግዲህ ውዶችዬ ለኔ በጣም ነው ደስ ያለኝ። እንግዲህ ለባሌ ደግሞ ምን እንደሚሰማው አላውቅም። ያው ይደሰታል ብዬ አስባለሁኝ። ምክንያቱም ልጃችን እንግዲህ እያደገች ነው። እሷ ደግሞ ምን ትፈልጋለች? አጫዋች ትፈልጋለች ማለት ነው። ብቻዋን ናት ቤት ውስጥ እና አብሯት ሌላው ቀን ለመብላት እንኳን የሆነ አብሯቸው ልጅ ሲል ልጅ ይፈልጋሉ እና ያ አልሐምዱሊላህ ያ በቃ በፈለኩበት ሰዓት ብቻ ለነገሮችን አስተካክሎልኛል ማለት ነው። በጣም ደስ ያለኝ፣ መጨረሻውን ያሳምርልኝ። እና እንግዲህ የባሌን ስሜት እስኪ እናየዋለን፣ አብረን እናየዋለን። እስኪ ሲመጣ ቡችዬ ቶሎ አሁን ይመጣል ማለት ነው እና ሰርፕራይዝ እናደርጓለን። እሺማ ምንድን ነው ሰርፕራይዙ? ሰርፕራይዙ ቆይ ቶሊ ሲመጣ አብረን ነው የምናውቀው። እሺ ለቶሊ ስለምናግረው እሺ አብረን እማዬ በአለ ሰርፕራይዙን ንገሪኝ። አባቴ ሲመጣ አብረን እንነግረዋለን። እማዬ ሰርፕራይዝ ስለሆነ ሰርፕራይዝ ደግሞ አይነገርም። እሺ ልክ ሰርፕራይዝ ስለሆነ ሲመጣ አብረን ነው የምንነግረው ማለት ነው። ትሰሚዋለሽ እኮ አሁን ከስራ ይመጣል አይደል? ቶሊ አሁን መምጫ ሰዓቱ ደርሷል አይደል? ስለዚህ አብረን እንነግረዋለን እሺ ሲመጣ። ስለዚህ ትሰሚዋለሽ እሺ በዛን ሰዓት እሺ እሺ እኔ ቡቹ እማዬ ለኔም ሰርፕራይዝ ነው። ደግመሽ አትነግሪኝም? ቆይ እማዬ ቆያ አባትሽ ሲመጣሽ አብረን እንንገረው ብዬሽ እኮ ነው። ማነው? ቶሊ ኦኬ፣ ቶሊ መጣ። ፊቲ ማይ አባትሽ መጣ። አባዬ ሰላም አለይኩም። ወአለይኩም ሰላም። ቶሊ ወይ ቶሊ ሰላም ነው? ፍቅር ከዚህ ሳምደግሜ ምነው የቤት ስራ ስትሰራ ቆይታ ብድድዬ አመጣሁልሽ። ልጅ እያልሽ ብድድዬ ነው የምትይው? ብድድዬ ነው የምትይው? ማማ ብድድዬ አሁን ምንድን ነው የምትይው? ብርቱካን አሁንማ ታውቀዋለች በደምብ ሲሆን ብርቱካን ነው ምንድን ነው ስሟ? ብርቱካን። ድሮ ግን ማማዬ ብድድዬ ነበር የምትይው 9 ወር ላይ ምናምን እያለች ብትትዬ ቱሊ እንዴት ነው ውሎ? እንዴት ነው ጨርሳ? አሁን ገና መቀመጧ ጨርሳ ቱሊ። ያው እንግዲህ ዛሬ እስክትመጣ እየጠበቅኩ ነበረ። በሰላም ያው ጥሩም ደስ የሚል ሰርፕራይዝ አለኝ። ሰርፕራይዝ ሰርፕራይዝ ሲኖር ብዙ ዲኮር ነበረ ግን አስቤው ነበር። ግን በቃ ምልክ የሆነ ቀን አስቤ
ነበረ ማለት ቀን ስለ በምን አይነት መንገድ ልንገራው እንደውም መንገድ ላይ ነበር ያሰብኩት እኔ ግን ሳስበው ደግሞ በቃ ካሜራ ይዤ አልወጣሁም ስታበ ምናምን እና ቤተሰቦች ሰላም በልልኝ በነገራችን ላይ ካሜራም ተደቅኖብኝ እና እንደው እያዩ ሰላም ሰላም ካሜራ ከተደቀነ ከባድ ነገር ነው ማለት ነው። እና ቶልዬ እዚህ ጋር ቴሌቪዥን እየከለልከኝ ነው። እና ቶልዬ ዛሬ በቃ ሰላም ብለሃል ቤተሰቦች። ማማዬም ያው እንግዲህ ዛሬ አለች ቁጭ አለች። እሷም ብዙ በቃ ማወቅ የምትፈልገው ነገር አለ ቶሊ ማማ በቃ ሰርፕራይዝ አለኝ። እሷ እንደውም አጣደፈች ለምን አልነገርሽኝ አለችኝ እና በቃ ለአባቢ ስንነግረው አብረሽ ትሰሚያለሽ አልኳት። ትሰጫለሽ አልኳት እና በቃ ቅድም ሰርፕራይዝ አለኝ ምናምን እያልኩ ሳወራ ሰማች እና ያው ከቤተሰቦቼ ጋር ነበርኩ። ቅድም ትንሽ ካሜራ ተደቅኖ ነበር። ሰርፕራይዝ ምንድን ነው? ካሜራ ካለ ከባድ ነው እና በቃ ያው እኮ አንዳንዴ ለየት እናድርገው ሁሌ በሴሬሞኒ ከሚሆን አንዳንዴ ደግሞ ኖርማል እንደዚህ ታደርገዋለህ። ምንድን ነው የእኛን ሰርፕራይዙ በቤተሰብ እና በጣም ትልቅ ለእኔ ደስ ብሎኛል። ያው ትልቅ ነገር ነው ማለት ነው። ያው ዛሬ ያው በእርግጥ እንትን አላልክም ያው አንድም ሴት እንጂ ጉንፋን ይዘኛል። አንቺን ያው ደስ ካለሽ እኔም መስየኛው ያሰበለው ትክክል። አዎ ልክ ነህ። እና ያው ኧረ ይሄ ደግሞ ከምንም በላይ ለሁለታችን ማስደሳች የሆነ ነገር ነው ማለት ነው። ያው እንግዲህ ዛሬ ያው በራሴ ያው የምጠብቀው ነገር ነበረ ግን ያው ሰው አይደለ አንዳንዴ 50-50 ትሆናለህ። ምክንያቱም የሆነ ፓርት ላይ ይቀርና ድጋሚ ደግሞ ቀረ ስትል የሆነ ይመጣል። ይሄ የሴቶች በሴቶች ባህሪ ማለት ነው። ያው እንግዲህ ሴቶች ይረዱታል አንዳንዴ እና በጣም ነው ደስ ያለኝ። በቃ ይሄ እንትን ምናምን ያስፈልገው ነው የመኪና ቁልፍ ልሰጥራ የመኪና ቁልፍ ስዊች ኪ ነው ጊፍቱ የመኪና ቁልፍ ነው እና መኪና እዛ ጋር ምናምን በቃ ለብሶ ምናምን ዲኮር ቁጭ ብሏል ትላለህ። ሰምተሻል? የመኪና ቁልፍ ነው አይደል ማማዬ ስጦታችን አይደል? እኔ ማራው እና እውነቱን ለመናገር በጣም ነው ደስ የሚለው ቶልዬ። ዛሬ ሐኪም ነበርኩኝ እና በጣም ነው ደስ ያለኝ። ቼክአፕ ለማድረግ ሄጄ ነበር እርግዝና እና ያው እርጉዝ መሆኔ ተነገረኝ ማለት ነው። እርጉዝ መሆኔ ተነገረኝ። ወላሂ እኔ በጣም ነው ደስ ያለኝ ማለት የሆነ እንዴት ነው ማለት አላማ ማለት በቃ ያው ወረቀቱም አለ ግን እኔ ዝም ብዬ ነው የለም አካባቢ ነው ችግር የለውም መሆኔ ተነገረኝ እና በጣም ነው ደስ ያለኝ። እኔ አንተን ደስታ ደግሞ ከቤተሰቦች ጋር አብረን እንደዛ ነገር የምርሽ ነው? ወላሂ 2 ወር ከምናምን እንደውም ተናግሮኛል። 2 ወር ያው እኔም እኮ ተጠራጥሬያለሁ። ፔሪድ ሲቀር ያው ሴት አይደለም ጠራጠራለሁ። ግን ምን መሰለህ አንዳንዴ እንትን አንዳንዴ የምንጠቀማቸው ነገሮችን ስለሚያስቀሩ እንደዛ አይነት ፓርት ይሸውዳል። ግን ያው ደስ ብሎኛል ማለት ነው። ያዛቡብሃል በሴቶች ማለት ነው። የሚሮሴቶች ተናገሪም እንዴ እንደዚህ ነገር ሲኖር እስከ ዛሬ እንዴት አላወቅሽም አንቺ? ባልቆየም እኮ ገና 2 ወር ከምናምን እኮ 2 ወር ከ20 ቀን ቆይተዋል። 2 ወር ከ20 ቀን 3 ወር አካባቢ ነው። ምንም 3 ወር አይደል ገና ነው። ደግሞ ሲጀምር በአንድ ወር እንዴት ነው የሚሄደው ታዲያ? እየነገርኩህ እርግጠኛም አትሆንማ። ሄደህም እኮ አይኖርም ፔሪድ ይመጣል በመሀል ግዴታ 2 ወር መጨረስ አለብህ። እንደውም 3 ወር ላይ ነበር መሆን የነበረበት። እኔ ቸኮልኩ እንደውም ቼክአፕ ለማድረግ ማለት ነው። ገብቶሃል ቶሊ? ስለዚህ ያው ምን ደስ አለኝ ደስ አላለም ማለት ያው እንደ እንትኑ ደስ ብሎኛል። ግን ያው ምንም ነገር ማለት ምንም ነገር ያው ምን ነገር ነበረብሽ አንቺ ይሄ ነገር ማለት እንዴ እኔም ራሴ አላወኩም እኮ እያልኩህ እኮ ነው። 2 ወር ከምናምን እኮ ገና እኮ ነው ማለት በአንድ ወር እኮ ማንም ሰው ፔሪድ ያያል ማለት ይመጣል። በቃ ይሄ ምንም ኖርማል ነገር ነው። 2 ወር ከዛ እንደው 3 ወር ላይ ነው በቃ አይ ስልሽ
ነው ማለት እንዴት ወሬ ነው ፈልጊው እኮ ነው አይደል እንዴ? አንደኛ ልጅ አጫዋች ያስፈልጋታል። ገብቶሃል? ብቻዋን ናት፣ እያደገች ነው፣ አድጋለች። በቃ ማማዬ አይ ነገር እኮ በፊት እንዲህ ተማክሮ በፊት ሰው ልጅ ዝም ብሎ ልጅ ማለት አሻንጉሊት ወይ ዕቃ አይደለም። ዕቃ ወይ አሻንጉሊት አይደለም። ሰው ተማክሮ በፕሮግራም ምናምን ነው እንጂ ዝም ብሎ ድንገት መጣ እንዲህ ነው እርጉዝ ነኝ ሲባል ትንሽ ባለ ትዳር የሆነ ሰው ምንድነው ችግሩ? ማለት ልክ ነው ማማካከር ነበር ግን ነበር ማለት በቃ ምን ከዚህ በኋላ ምንድነው የምጠብቀው? ወንድ የለብኝም ነው ወይስ አላንተ ለምንድን ነው ያለብሽ? ግን ታዲያ አላህ ከሰጠን እንኳን አልሐምዱሊላህ ነው ማለት ያለብን አይደል? እንዴት ሆነ ማለት አንተ ምን ሆነ ያስጨነቀ ምኑ ከዚህ በኋላ ቢሆንስ አንቺ በዚህ በኑሮ ውድነት ላይ ዝም ብለሽ አንቺ ለነገሩ ምን አለብሽ? ቤት ነው የምትቀመጪው። ግን እሱ ነው ቢሆንም አይደለም የወለደው ልጅ እኮ እንደ ቤቱ እንደኛ ወይም እንደ ልጅ ተወልዶ የሚጣልበት ጊዜ አይደለም። ሲወለድ ከትምህርት ቤት ጀምሮ ብዙ ነገር ያስፈልገዋል። በፕሮግራም ነው ልክ ነህ። ልጅ በስርዓት ማደግ አለበት። ግን በቀኛው ወጣቶች ነው ሁለታችን መስራት እንችላለን። አትሊስት በጣም እንትን ባናረግም ማኖር ባለብን ልክ ግን ማኖር እንችላለን እኮ ቶሊ። እንደ አንተ የኑሮ ሁኔታ ረብሽ እና ባንድ ልጅ እንቀር ቶሊ ገና ነው። እስኪ ማማንያት ባትወለድስ እንዴት ተሰማት ነበር? ንገረኝ። ቆይታ እንኳን እኮ ነው ምን እና አሁን ሁለተኛው ሲመጣም እኮ እንደዚህ ነው የምትሰማው። ቀናሽ በመሰረተ እንኳን በመሳምሽ ቀንታ ነው እንደናት። አይ እንዴ ሁለተኛው ሲመጣ እንደዚህ ነው የምትሰማው እንዴ? አትፈልገውም ነው አንተ ቤቢውን ወይስ ደስተኛ አይደለህም ነው? አልወጣኝም። ያው እኮ ነው ካልተደሰትኩ እኮ ምን በቃ ምንም በቃ አሃ ባማከረህ እንዳላግዛ አትፈቅድልኝም ነበር ማለት ነው። ሰርፕራይዝ ነው ሰርፕራይዝ ነው። አዎ እኮ ይሄ ነው ሰርፕራይዙ። አዎ ቶሎ ቡዝ ነኝ ማለት እንዴት ማለት እና ምን ድጋሚ ምን ላድርገው? ልጅ አሁን የተፈጠረውን ነገር እንዴ ምን ሆነህ ነው? እስኪ ትነጂና ዋንጀል ነው ካለ አንቺ ይመጣል። በቃ እንዴት ወዲ ምን ነው ምን ነው አላመንክበትም ነው ወይስ እርግዝናውን አልወደድከውም? ኧረ እኔ ደስ ብሎኛል። ታዲያ ደስታ እንዲህ ነው እንዴ? ቆይ እስኪ ልጠራ። ካሜራውን ዘጋው። እሺ